ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የሚዲያችን ቤተሰቦች እንደምን ቆያችሁን? አሁን ለሰዓቱ መደመጥ ያለባቸውንና ትኩረት የሚሹ በርከት ያሉ መረጃዎችን ይዘን ቀርበናል። በቅድሚያም አበይት ጉዳዮችን እናስደምጣችሁ። በአማራ ክልል እየተካሄደ ባለው ውጊያ በአሁኑ ወቅት የኃይል ሚዛኑን ሊቀይር የሚችል አዲስ ወታደራዊ ክስተት መመዝገቡ ተገልጿል። አገዛዙ የጸጥታ ኃይሎች በክልሉ ለሚያደርጉት ወታደራዊ እንቅስቃሴ ከፍተኛ የቴክኖሎጂ የበላይነት ማሳያ አድርገው የሚጠቀሙባቸው ሰው አልባ አውሮፕላኖች አሁን ላይ በፋኖች መግባታቸው ታውቋል። አገዛዙ ያልጠበቀው ነገር ሆኗል። በዝርዝር ትሰሙታላችሁ። የብልጽግናው ጦር ከተማዋን ለቆ ወጥቷል። አቶ ሽመልስም በገቡበት ጎረቤት ክልል ተቃውሞና ዘለፋ ደርሶባቸዋል። የብልጽግና ሰራዊት የለቀቃት ከተማ የትኛዋ ናት? አቶ ሽመልስ አብዲሳ ላይ የተቆጡት የክልሉ አመራሮች የትኞቹ ናቸው? መረጃውን በዝርዝር ይዘነዋል። በአንኮበር ከተማ ላይ ታሪክ ተሰርቷል። በወሎ ቤተ አማራ በጎጃምና በጎንደርም ተመሳሳይ የፋኖ ተጋድሎ በድል ታጅበው ውለዋል። የአራቱንም ቀጠና የፋኖ ድሎች በመረጃ ሰዓታችን በዝርዝር ታደምጡታላችሁ። ህወሓት ወደ ወሳኝ የስርዓት ለውጥ ትግል ገብቷል። የክልሉ ፕሬዝዳንት በብልጽግና የተሾመው ባለበት አላውቅም ብሎ የራሱን ሰፊ ምርጫ አርጎ ደብረጽዮንን ድጋሚ ሹሟል። አሁን ከብልጽግናው ሹመኛው ታደሰ ወረደ ክልሉ ላይ ሙሉ ሚዲያ ላይ እንጂ መሬት ላይ ያለው የደብረጽዮን ህወሓት ነው። ትግራይ ከባድ ጊዜ እየመጣ ይመስላል። እስከ መጨረሻው ድረስ አብራችሁን ከቆያችሁ ወደ እናንተ ይደርሳል። በአማራ ክልል እየተካሄደ ባለው ውጊያ በአሁኑ ወቅት የኃይል ሚዛኑን ሊቀይር የሚችል ወታደራዊ ክስተት መመዝገቡ ተረጋግጧል። የመንግስት የጸጥታ ኃይሎች በክልሉ ለሚያደርጉት ወታደራዊ እንቅስቃሴ ከፍተኛ የቴክኖሎጂ የበላይነት ማሳያ አድርገው የሚጠቀሙባቸው ሰው አልባ አውሮፕላኖች ድሮኖች አሁን ላይ በፋኖ ታጣቂዎች እጅ መግባታቸው ታውቋል። ይህ በፋኖ እጅ የገባው ድሮን ጉዳይ በውጊያ አውድማ ላይ ያለውን ተጨባጭ እውነታ ከማሳየት ያለፈ ወገኖች መካከል ያለውን የኃይል አሰላለፍና ቀጣይ የጦርነት ዝግጅት በግልጽ አመላካች ሆኗል ተብሏል። የድሮን መያዙ ስልታዊና ስነልቦናዊ አንድምታው የቴክኖሎጂ መሳሪያ በፋኖ ኃይሎች እጅ መግባቱ በትግሉ ሂደት ላይ አዲስ ምዕራፍ የሚከፍት መሆኑ የተመላከተ ሲሆን ዋና ዋና አንድምታዎቹም በሁለት መልክ ተለይተው ቀርበዋል። የታክቲክና የስትራቴጂ እድገት የፋኖ ኃይሎች የተራቀቁ የጦር መሳሪያዎችንና የቴክኖሎጂ ውጤቶችን መቋቋም ብቻ ሳይሆን ወደ እጃቸው ማስገባት የሚችሉበት የውጊያ ስልትና ብቃት ላይ መድረሳቸውን ያሳያል። የስነልቦናና የበላይነት ይህ መረጃ ይፋ መሆኑ በግንባር ላይ ለሚዋጉ ታጣቂዎች ትልቅ የስነልቦና ስንቅና መነቃቃትን የፈጠረ ሲሆን በሌላ በኩል ደግሞ በአገዛዙ መደበኛ የጦር ኃይል ላይ ስትራቴጂካዊ ስጋትን የደቀነ ክስተት ሆኗል ነው የተባለው። ወደ ግንባር መረጃዎች ስናልፍ ደግሞ የአማራ ፋኖ ብሔራዊ ንቅናቄ ወሎ አማራ ህዝብ በብልጽግናው ሰራዊት ላይ ከፍተኛ ጉዳት ያደረሰ ውጊያ ማድረጉን አስታውቋል። የጎንደር በላይ እዝ በበኩሉ ጎንደሬ በጋሾ ክፍለ ጦር ወገራ አውራጃ ወርቅ ድባብ ላይ ታሪክ ሰርቷል። የዙ ህዝብ ግንኙነት መምሪያ ተጋድሎን አስመልክቶ ባደረሰን የውጊያ መረጃ ሰፊ ቀጠናን የሸፈነው ውጊያ የዙ 105ኛ ኮር 33ኛ ክፍለ ጦር ሰራዊት የመሩት መሆኑን ገልጸዋል። የብልጽግናን ሰራዊት መነሻውን ከለጋዲ ከተማ በማድረግ ወደ ቢላል እንቅስቃሴ በማድረግ ላይ በነበረበት ወቅት የአጼ ምኒልክ 105ኛ ኮር 33ኛ ክፍለ ጦር መብረቅ ሻለቃና ነስር ሻለቃ ከለጋዲ እስከ ጃማ በሸፈነ ቀጠና ባደረጉት ትንቅንቅ ታላቅ ጀብዱ መፈጸማቸውን የዙ ግንኙነት መምሪያ አስታውቋል። የአጼ ምኒልክ 105ኛ ኮር ዛሬን ጨምሮ ለተከታታይ 3 ቀናት በቀጠናው ውጊያ ማድረጉን የገለጸው የህዝብ ግንኙነት መምሪያው ወደ ጋዲ የገባውን የብልጽግናን ሰራዊት በመፋለም ያገዛዙን ትስስር በመበጣሰስ ተችሏል። እዚህ ውጊያን በርካታ ያገዛዙ ኃይል ከጥቅም ውጭ ሆኗል። ከ10 በላይ እርምጃ ሲወሰድበት ከ12 በላይ ከባድና ቀላል ቁስለኛ ሆነዋል ሲል መረጃውን አድርሶናል። በእንዲህ እንዳለ ለተከታታይ 3 ቀናት በተደረገው ውጊያ ከ25 በላይ ሰራዊት የተመታበትና የመሳሪያ ሀብቱ በፋኖ የተቀማበት የብልጽግናው ሰራዊት ንጹሃንን በግፍ መግደሉንና የአካባቢው ነዋሪዎች ተናግረዋል። የደረሰውን የጉዳት መጠን የገለጹት የአካባቢው ነዋሪዎች የደረሰውን የንጹሃን ግድያ ከፍተኛ ነው። ለዚህ ደግሞ ምክንያቱ ያገዛዙ ወታደሮች በንጹሃን ላይ ጥቃቱን የፈጸሙት በመካናይዝድ በታገዘ መሳሪያ ስለሆነ ነው። የአርሶ አደሩ መኖሪያ ቤት ጉዳት ደርሶበት ንጹሃን ተገድለዋል፣ የቤት እንስሳትም ሞተዋል ብለዋል። በሌላ የፋኖ ተጋድሎ መረጃ የጎንደር ጠቅላይ ግዛት እዝ ዳግማዊ ቴዎድሮስ 5ኛ ኮር በወገራ አውራጃ ወርቅ ድባብ ከተማ ላይ ታሪክ መስራቱን የኮሩ ህዝብ ግንኙነት ክፍል ገልጿል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ጎንደር ጠቅላይ ግዛት እዝ በላይ እዝ የዳግማዊ ቴዎድሮስ 5ኛ ኮር እንድሬ በጋሻው ክፍለ ጦር አህድ የሆነው ያጠናው ብርጌድ ወገራ ወረዳ ወርቅ በመግባት ከ15 በላይ የብልጽግናውን ሰራዊት ከጥቅም ውጭ አድርገውታል። በውጊያው ላይ 10 የብልጽግና ሰራዊት እርምጃ ሲወሰድበት 5ቱ ደግሞ ጉዳት አስተናግደዋል። የጎንደር የበጋሾ ክፍለ ጦር ወታደራዊ አዛዥ አርበኛ ማርያ ግማሱ በበኩል በቅርቡ ክፍለ ጦራችን ወደ ሙሉ ማጥቃት በመግባት ቀጠናችን ለብልጽግና የማይደፈርና የማይሞከር እሳት መሆኑን እናሳያለን ሲል ከተጋድሎ በኋላ ተናግረዋል። በሌላ መረጃ በምዕራብ ኢትዮጵያ የተቀሰቀሰው ጦርነት ተባብሶ መቀጠሉ ሲገለጽ የብልጽግናው ሊቀመንበር ይደግፉታል የሚባለው የሱዳን ፈጥኖ ድራሽ ኃይል እና
የአልቡርሃን መንግስት እያደረጉት የሚገኘው በአየር የታገዘ ጦርነት ወደ ኢትዮጵያ መሬት መግባቱን ወታደራዊ ምንጮች ገልጸዋል። እንደ ምንጮቻችን ገለጻ የሱዳን ወታደራዊ ጁንታ መንግስት እስከ ቤንሻንጉል ክልል ድረስ የዘለቀ የአየር ድብደባ እየፈጸመ መሆኑን ተከትሎ ከሱዳን ፈጥኖ ድራሽ ኃይል በቅርብ ርቀት የሚገኘው የብልጽግናው ሰራዊት ዋና ማዘዣ ካምፑን ለቆ ወጥቷል። በኢትዮጵያና የሱዳን ድንበር አካባቢ የምትገኙና ከፍተኛ የወርቅ ክምችት የሚገኝባት ስትራቴጂካዊ ኮመር ከተማ በአልቡርሃን ጦር የሚፈጸመው የአየር ጥቃት ተጠናክሮ እንደቀጠለ ነው ተብሏል። የአልቡርሃን ጦር ተከታታይ የአየር ቅኝትና ጥቃት እየፈጸመ በሚገኝባት ኮመር ከተማ ነዋሪዎች ሙሉ በሙሉ ከተማዋን ለቀው እየወጡ መሆናቸው ተገልጿል። በአካባቢው የተሰማራው የብልጽግና ሰራዊት ማዘዣ ካምፑን ለቆ የወጣውም የሱዳን ጦር እየፈጸመ ያለውን ተከታታይ አየር ድብደባ ተከትሎ መሆኑን ምንጮች ጨምረው ገልጸዋል። የሱዳን ወታደራዊ መንግስት ከኢትዮጵያ ባህር ዳር ከተማ የተነሳ ድሮን በካርቱም አውሮፕላን ማረፊያ ላይ ጥቃት ፈጽሞብኛል የሚል መግለጫ ካወጣበት ጊዜ ጀምሮ በምዕራብ ኢትዮጵያ ትይዩ አካባቢዎች እስከ ኢትዮጵያ ግዛት የዘለቀ የአየር ድብደባ እየፈጸመ ሲሆን በድንበር አካባቢ የሚኖሩ ከ7000 በላይ የሚሆኑ ኢትዮጵያውያን መፈናቀላቸው ተገልጿል። በብሉ ናይል ግዛት ኩምርክን ጨምሮ በተለያዩ አካባቢዎች ይኖሩ የነበሩ ከ700 በላይ የሱዳን ዜጎች በበኩላቸው ቀጠናውን ለቀው መውጣታቸውን ዓለም አቀፍ ሚዲያዎች ዘግበዋል። ትናንት ጀምሮ በኩምርክ ከተማ አቅራቢያ የእግረኛና የአየር ኃይል ውጊያዎች ሲደረጉ ነበር ያሉት ምንጮች የብልጽግናው ጦር ኬላ ጥሎባት የነበረችዋንና የኢትዮጵያን ኡሙር ከተማን በዛሬው ዕለት ለቆ መውጣቱ ተሰምቷል። በአሁኑ ሰዓት የብልጽግናው ሰራዊት ወርዞብ ተብሎ በሚጠራው ስፍራ ጊዜያዊ ካምፕ በማቋቋም ሰፍሮ እንደሚገኝ ወታደራዊ ምንጮች ገልጸዋል። ወደ አማራ ክልል ውጊያዎች ስንመለስ ደግሞ የአማራ ፋኖ ተጋድሎ በአራቱም የአማራ ግዛቶች ተጠናክሮ ቀጥሏል። የአማራ ፋኖ ብሔራዊ ንቅናቄ በአራቱም የአማራ ግዛቶች በድል ታጅቦ ውሏል። በሸዋ ጠቅላይ ግዛት አንኮበር ላይ ፋኖ የተሳካ ተጋድሎ ሲያካሄድ፣ ጎጃምና በጎንደር በወሎ ቤተ አማራም ተጋድሎ በድል ታጅቧል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነውዝ መሐመድ ቢሆነ ኮር ጣይቱ ክፍለ ጦር ትናንት ጀምሮ የሚያደርገውን ተጋድሎ ዛሬም አጠናክሮ በመቀጠል መነሻውን ከደብረ ብርሃን ከተማ ያደረገውን የብልጽግና መከላከያ አድማ ብተና ፖሊስና ሚኒሻ ወደ አንኮበር እየተጓዘ በነበረበት ሰዓት የክፍለ ጦሩ የሻለቃ 2 ቃኞች አንኮበር ወረዳ ቆንዲ ከተማ ላይ በመጠበቅ አንድ ፓትሮል ያገዛዙ ኃይል ላይ በተሰራ ደፈጣ መኪናው ተመቶ ከጥቅም ውጭ ሲሆን የጫናቸው ያገዛዙ ሰራዊት አባላትም ተመተው ወድቀዋል ሲል የዚሁ ህዝብ ግንኙነት መምሪያ አስታውቋል። የህዝብ ግንኙነት መምሪያ አክሎም በቆራ ማርያም የሰፈረውን ያገዛዙን ኃይል በሻለቃ 2ና አባት አርበኞች በጋራ ከበው ሲመቱ በአንኮበር በኩል ደግሞ የሻለቃ 2 አባላት እንዲሁም የአርባ ክላስተር አባት አርበኞች መርዳማች አብየ ብርጌድ ኤፍሬም ሻለቃና ደረጀ ሻለቃ ከሻለቃ 2 ጋር በጋራ በመሆን አንኮበር ወረዳ ጥምቀ በተባለ ቦታ ላይ የተቀመጠውን አድማ ብተና ሙሉ በሙሉ መተውታል ብለዋል። በጎጃም ጠቅላይ ግዛት በተካሄደው የፋኖ ተጋድሎ ደግሞ የአጤ ቴዎድሮስ እዝ 109ኛ ኮር 77ኛ ክፍለ ጦር መነሻውን ፍኖተ ሰላም ካጉትና ገነት አቦ አድርጎ ወደ ፋኖ ቀጠና የተንቀሳቀሰውን የብልጽግና ሰራዊት ደነገር በተባለ ቦታ ላይ ደፈጣ በመጣል ከፍተኛ ኪሳራ አድርሶበታል። ዙ 23 አጅቦ ወደ ማክሰኝት ከተማ ለመግባት ሲጓዝ የነበረው የብልጽግና ሰራዊት በፋኖ በደረሰበት ጥቃት 15 አባላቱ እርምጃ ተወስዶባቸዋል ተብሏል። በመጨረሻም ህወሓት ወደ ወሳኝ ስርዓት ለውጥ ትግል ገብተዋል። አሁን የብልጽግናው ሹመኛ ታደሰ ወረደ ክልሉን ጥሎ ወጥቷል። ሙሉ ሚዲያ ላይ እንጂ መሬት ላይ ያለ ደብረጽዮን ህወሓት ነው ተብሏል። ሙሉ ትግራይን በስሩ በማድረግ ሰፊ ትዕዛዝም አስተላልፈዋል። ቅድመ ትምህርት ቤቶች ተሎ ይጨርሱና ይዘጉ የሚል ሀሳብም አሉበት ተብሏል። የታደሰ ወረደ አስተዳደር እኔ ነኝ ያለሁት በሚዲያ ቢልም ክልሉ ላይ ትልቅ የህወሓት መሪ ምርጫ እንደግሶ በታደሰ ወረደ ቅርብ ቢሮ ፊት አድርጎታል። ህወሓት የወታደራዊ እርምጃ ለመውሰድ እየተዘጋጀ እንደሆነ ከቲዲኤፍ ወታደራዊ በኩል መረጃ ወጥቷል። የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የሚዲያችን ቤተሰቦች ለሰዓቱ ያዝናቸው መረጃዎች እነዚህ ይመስሉ ነበር። እናንተም እስከ ዝግጅታችን ፍጻሜ አብራችሁን ስለቆያችሁ ምስጋናችን ከልብ ነው። በሌላ አዳዲስ እና ወቅታዊ መረጃ እስከምንገናኝ ያላችሁበት ሁሉ ሰላም ተመኘን። ጤና ይስጥልን።